እግዚአብሔር አምላክ በአካል ተገልጦ ለሐዋርያት እንዳላቸው እሱን ኃጢአት ተይና ራስሽንም ሰዎችንም ከዚህ ዓለም ከሚገኝ ደስታ መሻትን ሁሉን ነገር ተይና እኔን ተከተይኝ ቢልሽ ትከተይዋለሽ? እንከተለዋለን አይደል? አሁንም እኮ እንደዛ እየጠየቀን ነው። አሁን ላይ ሐዋርያት ከ2000 ዓመት በፊት እንዳደረጉት ያለንን ነገር እንደነሱ ስራችንን ቤተሰቦቻችንን የምንከተለው በአካል ላይሆን ይችላል፣ ግን በልባችን ነው። በሐሳባችን የእውነት በተግባር ትእዛዙን እየታዘዝን አታድርጉ ያለውን ባለማድረግ ህጉን እየጠበቅን ምንም ኃጢአት ባለመስራት አሁንም እየጠየቀን ነው። እግዚአብሔር አምላክ እየጠየቀን ነው። እግዚአብሔር አምላክ ቸር ነው፣ ፍቅር ነውና መልሳችንን በትዕግስት ይጠብቀናል። ወደ ንስሐ መንገድ ይመራናል። ነፃ ፍቃድ ያለንና እሽታችንን በትዕግስት ይጠብቀናል። ነፃ ፍቃዳችንን እናስገዛለት። ራሳችንን፣ ፍላጎታችንን፣ ውስጣችን የሚመላለሰውን የራሳችንን ሐሳብ፣ ሰውኛ ሐሳባችንን ሁሉ ራሳችንን ከርተን እንከተለው። ወደ እርሱ ብቻ እርሱን ብቻ መከተል፣ እንደ አባቶቻችን እንደ አብርሃም እንደ ኢዮብ መጽናት፣ እንደ ሐዋርያት ሁሉን ትተን በመከተል እርሱ ለኛ ህይወት ለመስጠት እንደሞተልን እኛ ደግሞ ለእርሱ በመኖር ህይወታችንን ለእርሱ በመኖር እንከተለው። ኃጢአት ላለማድረግ መሞከር ሳይሆን አለማድረግ። አላደርግም እግዚአብሔር አሁን አላደርግም፣ ዛሬ አላደርግም፣ ከሐሳቤ አወጣዋለሁ፣ ከልቦናዬም ሰርዛለሁ፣ ቆርጬ ጥለዋለሁ። በእኔ አቅም ግን አይደለም እግዚአብሔር፣ በእኔ አቅም እንደማይሆን አይቼዋለሁ። በተደጋጋሚ ንስሐ እየገባሁ አላደርግም ያልኩትን በሰዓታት ውስጥ ሳደርግ ራሴን አገኘዋለሁ። ስለዚህ በእኔ አቅም የሚሆን አይደለም አምላኬ፣ አንተ ግን ጥንካሬ ትሰጠኛለህ፣ አቅም ትሆነኛለህ እግዚአብሔር፣ አንተ ታደርግልኛለህ። አምናሃለሁ አምላኬ እግዚአብሔር፣ አምናሃለሁ። ሁሌም ስለማትተወኝ፣ ሁሌም ወደ ንስሐ መንገድ ስለምትጠራኝ ቅዱስ አባቴ አመሰግናለሁ። ቅዱስ ስሉስ አመሰግናለሁ። እግዚአብሔር አመሰግናለሁ። አንተ እርዳኝ እግዚአብሔር፣ አንተ ጥንካሬው ነኝ። እንደምታስጨክነኝ እንደምታጠነክረኝ አምናለሁ አምላኬ። በአንተ ሁሉንም ነገር ማድረግ እችላለሁ። አምናሃለሁ አምላኬ እግዚአብሔር፣ አምናሃለሁ።